አንድ ቅቤ አምራች ገበሬና ዳቦ አምራች ነጋዴ እንዳጋጣሚ ድግስ ላይ ተገናኝተው ያወራሉ። በጨዋታቸው በጣም ስለተግባቡ ከዚህ በኋላ አጋጣሚ ፈጥረው ለመገናኘት ይስማማሉ። ነጋዴው ጧት 300 ግራም ዳቦ ሲልክለት፣ ገበሬው ደግሞ ማታ ማታ 300 ግራም ቅቤ ሊልክለት ተስማሙ። በዚህ መልኩ ብዙ ጊዜ ከቆዩ በኋላ ነጋዴ የቅቤ መጠን እየቀነሰ መሄዱን አየ። በመጨረሻ ሚዛን ላይ ሲያስቀምጠው 150 ግራም ሆኖ አገኘው። በዚህም በጣም አዘነ፣ ተበሳጨም። ገበሬውንም አስጠራው። ሌሎች ሰዎች እንዲያዳምጡት አድርጎ ከተስማማነው ውጪ የቅቤውን መጠን ለምን ቀነስከው? ሲል ጠየቀው። ገበሬውም እኔ ፈጽሞ አልቀነስኩትም ሲል በአግራሞት መለሰ። ነጋዴውም ቅቤውን በሚዛን ላይ ለክቶ አሳየው። 150 ግራም ነው። ገበሬውም አዘነ። እኔ ቤት ውስጥ የ300 ግራም መለኪያ የለኝም። አንተ ጧት ዳቦ ስትልክልኝ በእጅ ሚዛኑ አንደኛውን ሳህን ላይ አደርገዋለሁ። ከዚያም ቅቤውን በሌላኛው ሚዛን አስቀምጠዋለሁ። ልክ ከዳቦ ጋር እኩል ሲመዝኑ ዕቃ አዘጋጅቼ እልክልሃለሁ አለው። ወዲያውኑ ጧት የተላከለትን ዳቦ አውጥቶ ሚዛኑ ላይ አስቀመጠው። ዳቦው 150 ግራም ነበር የሚመዝነው። ነጋዴው አፈረ። የምታገኘውን ለሌላ ባደረከው ልክ ነው። 150 ሰጥተህ 300 ልታገኝ አትችልም። እባብ ሰጥተህ እርግብ፣ ድንጋይ ሰጥተህ ዳቦ፣ እለት ሰጥተህ ማር ልታገኝ አትችልም። አንተ ብቻ በልጥ ልትሆን አትችልም። ሻማውን አጠፍተህ ብርሃን ልታገኝ አትችልም። ሌላው ገድለ አንተ በሰላም ልትኖር አትችልም አለው ገበሬው። ሁሉም የሰጠውን ይቀበላል እና በሕይወት እስካለን ድረስ በጎ ነገር ብቻ እንስራ።